ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወቅታዊ መረጃ ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩም። በኮተቤ በደረሰ የትራፊክ አደጋም ከ10 ሰዎች በላይ ሕይወታቸው ማለፉ ተሰማ። በአዲስ አበባ ከተማ ኮተቤ 02 አካባቢ በተለምዶ ከአንቆርጫ ገብርኤል ቁልቁለት በሚወስደው መንገድ ላይ ዛሬ ጠዋት 1 ሰዓት አካባቢ በደረሰ አሰቃቂ የትራፊክ አደጋ ከ10 ሰዎች በላይ ሕይወታቸው ማለፉን አረጋግጠዋል። የአደጋውን መንስኤ እያጣራ እንደሚገኝ የአዲስ አበባ ፖሊስ ማስታወቁንም ገልጿል። አንድ ተሽከርካሪ የመንገዱን አካፋይ ጥሶ በመውረድ በተከሰከሰበት ዘግናኝ አደጋም ሕይወታቸውን ካጡ ወገኖቻችን መካከልም በማይታመን ሁኔታ አንዲት ትንሽ ታዳጊ ሕፃን በተአምር በሕይወት መትረፍ መቻሏንም ገልጿል። በአካባቢውና በመላው ሀገሪቱ የሚገኙ አሽከርካሪዎች ከእንዲህ አይነቱ ልብ ሰባሪ አደጋ ትምህርት በመውሰድ ከፍተኛ ጥንቃቄና እርጋታ እንዲያደርጉም ጥሪ አቅርቧል። መረጃውን ያገኘነው ከአዲስ አበባ ከተማ መስተዳድር። ወደ ቀጣይ መረጃ ስናልፍ ወደ ኢትዮጵያ የሚገባው ነዳጅ ሙሉ በሙሉ መቆሙ ተሰማ። ኢትዮጵያ ከመካከለኛው ምስራቅ ሀገሪቱ ጋር የነበራትን ረጅም ጊዜ ነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉና አቅራቢ ሀገሪቱም ምርቱን ማቅረብ እንደማይችሉ ማሳወቃቸውን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ አስታውቋል። በመካከለኛው ምስራቅ ጦርነቱና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይም ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎች መተላለፋቸውን አሳውቋል። የነዳጅ አቅርቦትና ስርጭትን የሚከታተል ረጅም እርምጃም የመውሰድና የነዳጅ ቅድሚያ የሚሰጣቸውን ዘርፎችም የሚለይ ልዩ ክፍል መቋቋሙን ይፋም አድርጓል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራትን የረዥም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንም ገልጿል። አቅራቢ ሀገሪቱ ምርቱን ማቅረብ እንደማይችሉ ማሳወቃቸው ተመልክቶም በዚህ ምክንያት በገዢ ሂደት ላይም የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ አለመቅረቡንም ጠቅሰዋል። በጦርነቱና አለመረጋጋቱ ምክንያት በነጭ ናፍጣ ላይም የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱንም ተናግረዋል። ያጋጠመው የነዳጅ አቅርቦት እጥረትም ለመቋቋም ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔም መተላለፉን ይፋም አድርጓል። በዚህም እንደሚከተለው እናቀርባለን። አንደኛ፣ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው ተነግሯል። ሁለተኛ፣ ከፍተኛ አምራችና የትራንስፖርት ድርጅቶች በቀጥታም እንዲሰጣቸው። በሶስተኛ፣ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ እንዲሰጡ። አራተኛ፣ የገቢና ወጭ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች ቅድሚያ እንዲሰጣቸው። አምስተኛም፣ ግብርናን የሚያዘምኑ ትራክተሮች እንዲሁም ቅድሚያ እንዲሰጣቸው። ስድስተኛም፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲያገኙ።
7ኛም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙም ተብሏል ሲሉም ገልጸዋል። ከዚህ ውጭ የሚደረግ የነዳጅ ስርጭት ተገቢ ባልሆነ እርምጃ ይወሰዳል ሲሉም አስጠንቅቀዋል። ህብረተሰቡ አንደኛ ነዳጅን በመቆጠብ እንዲጠቀም፣ ሁለተኛ የታዳሽ ኃይል አማራጮችን የመጠቀም ስልትን እንዲከተል፣ ሶስተኛ የእግር ጉዞ ባህልን እንዲያጎለብት፣ አራተኛ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲቆም፣ አምስተኛ የህዝብ ትራንስፖርትን እንዲጠቀም፣ ስድስተኛ በነዳጅ ግብይት ላይም የሚስተጓጉሉ ህገወጥ ተግባራትን እንዲያጋልጥ፣ ከመንግስት ጎንም እንዲቆምና እንዲተባበር ሲል በአክብሮት ገልጿል። ክቡራን አድማጮቻችን እንግዲህ አዲስ የወጣው የነዳጅ ማደያ ስነስርዓት እንደሚከተለው አቅርቤላችኋለሁ። አንደኛ የነዳጅ የሚያጓጉዙ ተሽከርካሪዎች ቅድሚያ እንዲሰጣቸው፣ ሁለተኛ ከፍተኛ አምራችና የኤሌክትሪክ ድርጅቶች ሁለተኛ እንዲሰጣቸው፣ ሶስተኛ ልዩ ትኩረት የሚሹ የመንግስት እና የግል ድርጅቶች የድርጅት ስራቸው እንዳይስተጓጉል ቅድሚያ የናፍታ እንዲያገኙ፣ አምስተኛ ግብርናን የሚያዘምኑ ትራክተሮችና የተለያዩ የስራ መኪኖች እንዲሰጣቸው፣ በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎችም እንዲሁ ቅድሚያ እንዲሰጣቸው ተወስኗል። ነዳጅን በመቆጠብ እንዲጠቀሙ፣ የታዳሽ ኃይል አማራጮችን የተለያዩ በፀሐይ የሚሰሩ የተለያዩ ዘመናዊ መንገዶችን እንዲጠቀሙም፣ አስፈላጊ የጉዞ ፕሮግራሞችን እንዲሁም ያላስፈላጊ ጉዞዎችንም እንዲቆጠቡና እንዲያሻሽሉን ወጥቷል ማለት ነው። የህዝብ ትራንስፖርትን እንዲጠቀሙ፣ በነዳጅ ግብይትም ላይ የሚያስተጓጉል ህገወጥ ነጋዴዎችንም እንዲያጋልጡ የሚሉ እና የተለያዩ ሀሳቦች ቀርበዋል ማለት ነው። እንግዲህ እነዚህ የቀረቡ ሀሳቦችንም እኛም ወደ እናንተ አቅርበንላችኋል። እንግዲህ በዓለማችን የተከሰተውን እንግዲህ ጦርነትን አስመልክቶ በዓለም እንግዲህ ከፍተኛ የነዳጅ ውድነትን አምጥቷል ማለት ነው። በተለይ በታዳጊ ሀገሮች ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ ይጠበቃል ማለት ነው። እንግዲህ ከዚህ ውስጥ እንግዲህ ኢትዮጵያ አንደኛዋና ነዳጅ የሌላት አገር ናት። እንግዲህ ወጣ የተባለውም ነዳጅ እስካሁን ይሄ የሚባል ውጤት እያመጣ እንዳልሆነ ነው እየተገለጸ ያለው። ክቡራን አድማጮቻችን እንግዲህ ጊዜ እስከሚያልፍ ድረስ ያላችሁን ፕሮግራም አላስፈላጊ ፕሮግራሞችን በመሰረዝ እና እንዲሁም ጉዞዎችን በመቀነስ ለሀገራችን መስዋዕትነት ወይም ደግሞ ትብብር እንድታደርጉ በሚል ነው እንግዲህ አዲስ አበባ የነዳጅና ሀብት መግለጫ ያወጡት ማለት ነው። እንግዲህ ለዛሬው ያዝላችሁ ያስፈልጋል ወይም ደግሞ ብሰሙት ይጠቅማል ብዬ ያልኩትን መረጃ እስካሁን ነበር። በሌላ መረጃ እስከምንገናኝ መልካም ሁሉ ተመኘሁላችሁ ባይ